ጤና ይስጥልን ውድ የመሰላል ቲዩብ ተከታታዮች፣ ይህ መሰላል ቲዩብ ነው። በዛሬው ርዕሳችን ደግሞ ምንም እንኳን ዘግየት ያለ ርዕስ ቢሆንም ግዕዝ ቋንቋን በተመለከተ በተለይ ግዕዝ ሞቷል ወይስ አልሞተም በሚለው ርዕስ ይሆናል። ስለዚህ ውዶች አዳዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ኮሜንት ላይክ እንድታደርጉ እየጠየቁ ወደ ርዕሱ እሄዳለሁ። ግዕዝ በዚህ ዓመት በኢትዮጵያ ደረጃ በተለይ እንደ አማራ ክልል ደግሞ የመወያያ አጀንዳ እንደ አጠቃላይ እንደ ኢትዮጵያም ያው ሪሊ ኮንሰርድ በዲው እንደ አማራ ቢሆንም እንደ አጠቃላይ ደግሞ ብዙ የአድናቆት እንዳለ ሆኖ አንዳንድ በተቃውሞ ደረጃም በተለይ በሙስሊም ወንድሞቻችን ስላለ እንደዚሁም ደግሞ ምሁራን በሚባሉ ደረጃ አንዳንድ ማለት ነው የተወሰነ በተለይ ግዕዝ ሙቷል የሚል ነገር ስላለ ከዛ አንፃር እንደ ግዕዝ መምህርነት ተመራማሪነት መስጠት ስላለብን ቪዲዮውን ለመስራት ወድጃለሁ። ስለሆነም ግዕዝ ማለት በሁለት አጻጻፍ ይጻፋል። ግዕዝ በአይኑ አ እና በአልፈው አ። በአልፈው አ ሲጻፍ አንደኛ የመጀመሪያ ቀዳሚ የሚል ትርጉም ያለው ሲሆን በሁለተኛው ሲጻፍ ደግሞ ወይም በአይኑ አ ማለት ነው ነፃነት ወይም አግዓዘ ነፃ ወጣ፣ ነፃ የመውጣት ከሀሳብ ከግዛት ከክፋት በአጠቃላይ ነፃ የመውጣት ሁኔታ የሚያትት ነው። ስለዚህ ልሳነ ግዕዝ ሲል ግዕዝ የሚጻፈው በአልፈው አ ነው፣ እንደኛ ሊቃውንቶች ማለት ነው። በአልፈው አ የመጀመሪያ ቀዳሚ በሚለው ማለት ነው። ግዕዝ እንግዲህ ለብዙ ዓመታት ለሺህ ዓመታት የኖረ ቋንቋ ነው። ግዕዝ ብዙ ውጣ ውረድን ያለፈ ቋንቋ ነው። ከድንጋይ ላይ ጽሑፍ ወይም ከክርስቶስ ልደት በፊት ከስድስተኛው ከአምስት እስከ ዛሬ ድረስ በጽሑፍነት የሚያገለግል ቋንቋ ነው። እንደዚሁም ደግሞ በንግግር ደረጃ በተለይ በሁለተኛው ቋንቋ ንግግር ደረጃ እስካሁን ድረስ በኢትዮጵያ በኤርትራ የሚነገር ቋንቋ ነው። ግዕዝ በብዙ ዩኒቨርሲቲዎች በተለይ ከሀገር ውጭ ማለት ነው በብዙ ዩኒቨርሲቲዎች የሚሰጥ ቋንቋ ነው። ግዕዝ በጥቂት ከጣት ከሚቆጠሩ ሀገራት መካከል የራሱ የሆነ የጽሑፍ ሀብት ያለው አልፋቤት ወይም ፊደላት ያሉት በዚህም የአጻጻፍ ወይም የራሱ የሆነ የጽሑፍ ስርዓት ራይቲንግ ሲስተም በመኖሩ ከ1.5 ሚሊዮን በላይ የብራና ጽሑፎች ያሉት ቋንቋ ነው። ይህ ቋንቋ ዘርፈ ብዙ ጥቅም የሚሰጥ ለሀገር ከተለያየ ዲስፕሊን ወይም ከተለያየ ትምህርት አንፃር ጥናትና ምርምር ከተደረገበት ዘርፈ ብዙ ጥቅም ያለው እንደዚሁም ደግሞ ከቋንቋ አንፃር ደግሞ ለሴማዊ ቋንቋ ብሎም ከሀገር ውስጥም ከሀገር ውጭም ሊጠቀም የሚችል ለሌሎችም ሴማዊ ለሆኑትም ሊያግዝ የሚችል ቋንቋ ነው። ግዕዝ በአክሱማዊት ወይም በአክሱም ኪንግደም ጊዜ የንግግር ኦፊሻል ላንጉዌጅ ወይም ሉንጋ ፍራንካ ኦፍ ኢትዮጵያ ሆኖ ያገለገለ ቋንቋ ነው። እንደሚታወቀው በኪንግ አክሱም ወይም በአክሱማዊ ነገስታት ጊዜ የኢትዮጵያ ግዛት እስከ የመን እስከ ግብፅ ነበር። ለዚህም ደግሞ የግዕዝ የድንጋይ ላይ ጽሑፎች ምስክር ናቸው፣ ሕያው ምስክር ናቸው። የድንጋይ ላይ ጽሑፍ ላይ ግብፅ ላይ ይገኛል፣ ሱዳን ላይ ይገኛል፣ የመን ላይ ይገኛል፣ ኢትዮጵያና ኤርትራ እንዳለ ሆኖ ማለት ነው። ስለዚህ እነዚህ ግዛቶች የኛ ናቸው ማለት ነው። እየጠበብን መተን ኤርትራንም ከኤርትራም ተገንጥለናል ወይም ለብቻ ሆናለች ማለት ነው። ኤርትራ እንግዲህ ተመሳሳይ መልክ፣ ተመሳሳይ ባህል፣ ኦልሞስት ተመሳሳይ እምነት ያለው የኤርትራ ህዝብ ራሱ ማለት ነው። ኢትዮጵያና ኤርትራን እኔና ኤርትራዊም ልትለዩት አይችሉም። ምክንያቱም መልካችን ተመሳሳይ ነው። ምናልባት እንግዲህ ትግርኛ የሚናገር በእርግጥ ትግራይ አካባቢ ደግሞ አንድ አድዋ ልጅ እና አንድ የአስመራ ልጅ ልትለዩት አትችሉም። ዘሴም ነው።
ኤርትራና ኢትዮጵያ ማለት ነው። ዞሮ ዞሮ ግን እንደዚህ እያልን መተናል ነው እንጂ ስለዚህ የዛ ጊዜ በእነዚህ ሀገራት በኦፊሻል ላንጉጅ ወይም በብሔራዊ ቋንቋ ደረጃ ያገለግል ነበር ግዕዝ። ከዛ በኋላ ከአስራ ሁለተኛው በተለይ ከዘጠነኛው ይዞ እስከ አስራ ሁለተኛው ከዛ በኋላ የኦፊሻል ላንጉጅነቱን አጥቶ የጽሁፍ የጽሁፍ ሆነ ማለት ኦፊሻልነቱን ያጣው እንጂ ንግግርነቱ እንደቀጠለ ነው ማለት ነው። ምክንያቱም ሰውየው ሲጽፍ ይነጋገራል። የጽሁፍነቱን ቀጥሏል ማለት ነው። በተለይ ደግሞ ግዕዝ ከጽሁፍነቱ በተወሰነ መልኩ በአማርኛ እንትን ሊል የቻለው በአፄ ቴዎድሮስ የራሳቸውን ዜና መዋዕል በአማርኛ ማጻፍ ሲጀምሩ በተወሰነ መልኩ የግዕዝ የስነ ጽሁፍ እንትነቱ በተወሰነ መልኩ ተጽዕኖ አሳድሮበታል ማለት ነው። ያም ሆነ ይህ ግን የግዕዝ ቋንቋ ቀጣይነቱን እንትን ብሏል። ግዕዝ ብዙ ፈተናዎችን አልፏል። ከነዚህ መካከል በጣም ለብዙ ዓመታት ለ40 ዓመታት የዮዲት ጊዜ የነበረው ነው። 40 ዓመት ማለት ከባድ ነው። 40 ዓመታት መጻሕፍቶቹን እየተመነጠሩ እንዲቃጠሉ እንዲጠፉ ተደርገዋል። ሊቃውንቶቹ የግዕዝ ሊቃውንቶች እየተመረጡ እንዲገደሉ እንዲዳደሙ ተደርገዋል። እንዲሰደዱ እንዲገደሉ ተደርገዋል ለ40 ዓመታት ያህል። ይህን 40 ዓመታት አልፎ ግዕዝ ቀጥሏል። ቀጥሎም እነ አባ ጊዮርጊስ ዘጋስጫ እነ ርቱዐ ሃይማኖት እና አፄ ዘርዓ ያዕቆብ እጅግ ብዙ መጽሐፍቶችን ደርሰዋል። አባ ጊዮርጊስ ዘጋስጫ ብቻ ከ40 በላይ መጽሐፍቶችን ጽፈዋል። ያ ማለት የወዲት ጉዲት ከነገሰች ይህን ነገር ሀቅ ካደረገ ከስንት ዓመታት በኋላ ማለት ነው። ሪሊ ሚራክል አይደል? ግዕዝ ግዕዝ ውእቱ እንደዚህ ከዚህ በኋላ ማለት ነው። በተለይ እንትኖች የዚህ የአውሮፓውያኖች እንትን ፍላጎት እንትን በማለት ኢትዮጵያን ለመውረር በተነሳሱበት ጊዜ የፖርቹጋል እንትን አለ የተወሰነ እንትን ነበር ሚሽነሪ መምጣት። ከዛ ሚሽነሪዎቹ ደግሞ ብዙ ተልእኮ የራሳቸው ሚሽን ስለነበራቸው ማለት ነው። በተለይ ያን ተከትሎ የግራኝ አህመድ ወይም ኢማም አህመድ ጦርነት ለ15 ዓመታት ያህል እንደዚሁም የግዕዝን የስነ ጽሁፍና የቋንቋ እድገት በኃይለኛው የፈተነው ነበር ማለት ነው። ብዙ መጽሐፍቶች ወድመዋል፣ ብዙ ሊቃውንቶች ተቃጥለዋል፣ ሙተዋል። ከዛ ቀጥሎ ደግሞ በተወሰነ መልኩ በተለይ የእንትን ሙቭመንት ማለት ነው የኦሮሞ ሙቭመንት ከቆላማው ከዚህ ከባሌ ወደዚህ ወደ ደጋማ ወደ ክርስቲያን ኪንግደም አካባቢ ሲመጣ እሱም በተወሰነ መልኩ እንደዚህ ተጽዕኖ አሳድሯል በተወሰነ መልኩ። ከዛ ቀጥሎ የእንትን ነው ደግሞ ካቶሊክ ሚሽነሪ በተለይ አፄ ሱስንዮስ ካቶሊክነትን ተቀብሎ እንትን ካለ በኋላ እጅግ ለግዕዝ ቋንቋና ስነ ጽሁፍ ኃይለኛ ፈተና ነበር። በጣም ብዙ መጻሕፍቶች ተቃጥለዋል፣ ወድመዋል፣ ብዙ ሊቃውንቶች አልቀዋል፣ ታርደዋል ማለት ነው። ከዛ ቀጥሎ እንደዚህ እያለ በእንትና የአፄ ቴዎድሮስ እንትን ጊዜ እንደዚህ ብዙ መጽሐፍቶች ተቃጥለዋል፣ ተሰርቀዋል፣ በተለይ ተዘርፈው ሂደዋል ወደ እንግሊዝ ሀገር በጣም ብዙ መጽሐፍቶች። ይህም ራሱ አንድ ፈተና ነበር። በአፄ ዮሐንስ ጊዜም የድርቡሽ ጦርነት ጊዜ እንደዚሁም ብዙ መጽሐፍቶች በተለይ ጎንደር ላይ ተቃጥለዋል፣ እንደዚሁም ተወስደዋል፣ ጠፍተዋል። የአድዋ ጦርነትን በተወሰኑ ከዛ በተለይ በጣሊያን በኃይለ ሥላሴ ጊዜ ብዙ መጽሐፍቶች ወድመዋል፣ ተወስደዋል። እንደዚህ እያለ በተለይ ደግሞ ይሄ እንዳለ ሆኖ የእርስ በርስ ጦርነቱ በተመሳሳይ መልኩ ጎንደሩ ከሸዋው ከትግራይ እንደዚህ በሚያደርግበት ጊዜ በዛም እንትኖች አሉ። በተወሰነ መልኩ እንደዛ ባይሆንም በተወሰነ መልኩ ትሬት ያደረገው ምንድነው ፈተና የሆነበት ነበር። ያም ሆነ ይሄ ግን ግዕዝ ግዕዝ ውእቱ ቀጥሏል በደንብ አድርጎ ማለት ነው። በተቃራኒው ግን የዛ ጊዜ ከ16 ጀምሮ ፈረንጆቹ በተለይ አውሮፓውያኖች እነ ጀርመን ምናምን በደንብ አድርገው ጥናትና ምርምር እያደረጉበት ነው። በደንብ ዲክሽነሪ እያዘጋጁ በጣም እያሳደጉ ነበር። በጣም ጥናትና ምርምር እያደረጉበት እየተፈላሰፉበት የተለያዩ ኢንተርናሽናል ጆርናል ብዙ ጆርናሎች ያሉ ግዕዝ ቤዝድ የሆኑ ማለት ነው። እነዚህ እንትን የተባሉበት ነበር። ዛሬ ደግሞ በደንብ አድርገው ሄዷል ማለት ነው። ዛሬ በጣም ብዙ ዩኒቨርሲቲዎች ግዕዝን ይሰጣሉ ማለት ነው። ይሄን ካልኩኝ ስለ ግዕዝ ይሄንን ካልኩ እንዴት ነው ሙቷል አልሳ ምንድን ነው እውነት ነው ወይስ ውሸት ነው የሚለውን እኔ ግዕዝ አንድ ቋንቋ ሙቷል ለመባል ብዙ መስፈርቶች ያሉት።
አንድ መስፈርት ብቻ አይደለም። ግዕዝ ሙቷል ለመባል 3 መስፈርቶች አሉ፣ ዋና ዋና መስፈርቶች። አንደኛው ተናጋሪ የአፍ መፍቻነት ማለት ነው። መዘር ተንግ የምንለው የአፍ መፍቻነት ማጣት ነው። ሁለተኛው በዛ ቋንቋ ምንም ሪትን የሆኑ ነገሮች አለመኖር ነው። ምንም የኦዲዮ የቪዲዮ እንደዚሁም የቴክስት ነገር አንድም ነገር ከሌለ ማለት ነው። ሌላው የተናጋሪ ከሌለ ምንም ተናጋሪ የግዕዝ የሚናገር አንድም ነገር ከሌለ ይሄ ቋንቋ ሙቷል ይባል ዴድ ማለት ነው። ኢዝ ኦልሬዲ ዴድ ይባላል። ግዕዝ እንዴት ነው ይሄን ያሟላል አያሟላም የሚለውን እንዴ ግዕዝ አንድ ነገር ያጣል እዚህ ላይ የአፍ መፍቻነትን። አፍ መፍቻነቱን ያጣው መቼ መሰላችሁ? ከኦልሞስት ከዛግዌ ጀምሮ አፍ መፍቻነትን አጥቷል ግዕዝ። በሁለተኛ ቋንቋ የጽሁፍ እና የንግግር ቋንቋ ሆኖ ነው የቀጠለው። የመነጋገሪያ ቋንቋ ውስጥ መነጋገሪያነት ውስጥ ስንል ደግሞ ብዙ ተናጋሪ ያለው ነው። ከእንትና ጀምሮ በተለይ የቅኔ ትምህርት መነሳት ለግዕዝ ማለት ነው። የቅኔ ትምህርት የሚለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አንዱ ትልቅ ጉባኤ እሱ መነሳት ለግዕዝ እድገት ወይም ግዕዝ እንዲኖር ሕያው እንዲሆን ያደረገው እሱ ነው ማለት ነው። ቅኔ ማለት የቅኔ ትምህርት ማለት የግዕዝ ትምህርት ማለት ነው። ማለት የቋንቋ ትምህርት ማለት ነው። ቋንቋ ማለት በደንብ አድርጎ ግራመሩን ያውቃል። ከዛ በኋላ በዛ በቃላቱን ካወቁ በኋላ ድርሰት መድረስ ነው። ስለዚህ ይሄ ደግሞ በየማህሌቱ በየቤተ ክርስቲያን ቅዳሴ ባለና ማህሌት በተቆመ ቁጥር ቅኔ ይደረጋል። ያ ማለት በቅኔ ይዘረፋል፣ በቅኔ ይነገራል፣ በቅኔ ይመሰጠራል። ያ ማለት በግዕዝ ይመሰጠራል ማለት ነው። ይሄ ትልቅ ቫልዩ አለው። አዳዲስ ነገሮች ክሬት እየተደረጉ እንትን ይባላሉ በግዕዝ። ይሄ ትልቅ አስተዋጽኦ አድርጎለታል። በተለይ ለግዕዝ ሕያው ሆኖ እንዲኖር ማድረግ ከእንትኖቹ ከመጽሐፍቶቹ በተጨማሪ ይሄ የቅኔ ትምህርት ትልቅ ነገር ነው። ሁለተኛው ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዜማ መያዟ ማለት የዜማ የነ ቅዱስ ያሬድ ድርሰቶች የነ አባ ጊዮርጊስ ድርሰቶች ዜማዎች ግዕዝ መሆናቸው ይሄ ደግሞ ትልቅ አስተዋጽኦ አለው። ቅዳሴ ይሄ ለግዕዝ ሕያው እንዲሆን አድርጎታል። ከቅኔ ትምህርት በተጨማሪ ዋናው ቅኔ ትምህርት ነው በመሰረቱ። ምንም ይሁን ምን ቅኔ ትምህርት ቅኔ ነው፣ በግዕዝ ነው። እሱ ነው ዋናው ነገር። ዛሬ ስንት ተናጋሪ አለ? እንግዲህ እኔ እንኳን ለምሳሌ ባህር ዳር እንደ ምሳሌ ባነሳ አንድ ጉባኤ ቤት እስከ 2000 እስከ 3000 እስከ 4000 አለ። በትንሹ 500 አለ። ከ500 እስከ 4000 የቅኔ ጉባኤ ማለት ነው ተማሪ። ይሄ ተማሪ ፐርፌክት ይናገራል ግዕዝ። ፐርፌክት ማለት ፐርፌክት እንደ ኔቲቭ ስፒከር አድርጎ ያነገር እንደ እናቱ ቋንቋ አድርጎ ይነገራል። በተለይ ትግርኛ ተናጋሪ ለህምጠኛ ለአማርኛ ተናጋሪ ግዕዝ ምንም አይደለም። ምክንያቱም በህፃን ጀምሮ ይሰማል፣ ቅዳሴውን ይሰማል። በደንብ አድርጎ ስለሚሰማ እሱ ለመናገር አይከብደውም ማለት ነው። ለዚህ ለሰሜኑ ክፍል ሰሜኑ ብቻ አይደለም በመሰረቱ ወደ አርባ ምንጭ ብትሄዱ እስከ ኦሮሚያ እስከ እንትና ብትሄዱ በደንብ አድርገው ይናገራል። ፐርፌክት ግዕዝን ማለት ምንም አይይዛቸው። ስለዚህ ስንት ሺህ ወደ ሚሊዮን የሚቆጠር ተናጋሪ ያለው ማለት ነው። ቢያንስ 1 ሚሊዮን ተናጋሪ ይኖረዋል ከኤርትራ እስከ ኢትዮጵያ ማለት ከውጭ እስከ ውጭ እስከ ፈረንጆቹን ጨምሮ ማለት ነው። ብዙ ተናጋሪዎች አሉ፣ ፈረንጆች ግዕዝ ተናጋሪዎች ኔቲቭ አድርገው የሚናገሩ በጣም። ስለዚህ ግዕዝ ምንድን ነው? ይሄን መስፈርት ካለ በሱ 1.5 ሚሊዮን የብራና መጽሐፍቶች አሉት። ሁልጊዜ የምናገረው 1.5 የብራና መጽሐፍቶች አሉት፣ ልጆች አሉት ማለት ነው። ስለዚህ ይሄ ቋንቋ አልሞተም። ሙቷል ያሉት እየሞቱ እሱ ይቀጥላል። የወዲት ሙታል፣ ሌሎች ሙተዋል፣ አሁንም ይቀጥላል። ግዕዝ ግዕዝ ውእቱ። እሱም ብቻ አይደለም ተናጋሪ ባይኖረው እንኳን ይህን ያህል ሚሊዮን ዛሬ ቅኔ እየተፈላሰፈበት ይህ እንኳን ባይኖር ኖሮ እንኳን ማለት ነው መጽሐፍቶች ብቻ ቢኖሩ ሌላ ባይኖር ኖሮ እንኳን ግዕዝ አልሞትም ወይም ሙቷል አያስብልም። ኢቮሉሽናሪ ልንገራችሁ። አንድ ኢቮሉሽን መምሬ ባለፈው ላይቭ ስትሪም ላይ ተናግሬው ያለን ቪዲዮ ባዮሎጂ ትምህርት እየተማርን ሳለ የኢቮሉሽን መምህራችን ስሙን አልጠቅሰውም፣ ሪሊ በጣም ወደው ማከብረው መምህር ነው፣ ዶክተር ነው፣ በጣም ጎበዝ ሰው ነው እና ልጅ ወልዳችኋል አለን። አልወለድንም አለው። አንድም የወለደ እስኪ ልጅ የወለደ እጅ ያውጣ አለ። አንድም ያወጣ የለም። አያችሁ እኔ በልጣችኋለሁ አለ። እንዴት ነው? ለምሳሌ አድርግና ከዚህ ክላስ ላይ የሆነ ነገር ሀፕን ሆኖ ሁላችንም ብንሞት አለ እኔ አልሞትኩም አለ።
ለምን? እናንተ ጂናችሁ ኦልሬዲ እዚህ ላይ ስቶፕ አድርጓል። የእኔ ግን ልጆች ወልጃለሁ፣ ልጆቼ ጋር ተላልፏል አለ። ሂዝ ራይት፣ እውነት ነው። ልጆች ወልዷል። ልጅ ወለደ። እናት እኮ ልጅ ከወለደ አንዲት እናት አልሞተችም ይላሉ። ልጅ ወልዳለች ማለት ነው። እናት የሚባለው ልጅ ሲወልድ ነው አይደል? እናት ልጅ ከወለደች አልሞተችም። ልጅ አለ ኦልሬዲ፣ ጄኔቲክሱ አልፏል ማለት ነው። በኢቮሉሽነሪ እንኳን በዚህ በኢቮሉሽን ወይም በዝግመታዊ ለውጥ ሳይንስ አንድ ሰው ልጅ ወለደ ማለት ኦልሬዲ የእሱ ጂን አልፏል፣ ስትረግል አድርጎ አሸንፏል ማለት ነው። ስለዚህ ግዕዝ 1.5 ሚሊዮን ልጆች አሉት። ይህ እንግዲህ ልጅ ያለው እንዴት እንትናል? ያንን ልጅ ግዴታ ለማጥናት እሱን ታጠነዋለህ ማለት ነው። ታውቋለህ፣ ቋንቋውን ትማራለህ። ቋንቋውን ትማራለህ ማለት ነው። ያንን መጽሐፍ ለማጥናት ፈረንጆቹ ያችን ለማጥናት ነው ዲክሽነሪ አዘጋጅተው እያጠኑ ያሉት። ስለዚህ ያን ለማጥናት ተናጋሪ እንኳን አሁን ዛሬ ባይኖር ማለት ነው እንኳን ስንት በአገር ውስጥ ብቻ ስንት እንትን አለ ተናጋሪ። የተለያዩ ዩኒቨርሲቲዎች ወሎ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ አክሱም ዩኒቨርሲቲ፣ ደብረ ማርቆስ፣ ጎንደር ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ሌሎችም መንፈሳዊ ኮሌጆችም አሉ ግዕዝን የሚሰጡ። እነሱ ላይ ፐርፌክት አድርገው ይናገራሉ ማለት ተማሩ መምህሩ። ስለዚህ ብዙ በሚሊዮን የሚቆጠር ተናጋሪ ያለው፣ በሚሊዮን የሚቆጠሩ እንትኖች አሉት፣ ልጆች አሉት፣ የብራና ጽሁፎች አሉት። አፍ መፍቻነቱን እንደው ነገ ይሆናል። እኔ ልጆችን አስፈታቸዋለሁ በሱ ማለት ነው። ስለዚህ ሌሎችም ያስፈቱታል። አፍ መፍቻነት እንደው እንትን ከሆነ ማለት እና ግዕዝ አልሞተም። ግዕዝ ሕያው ውእቱ። እንደነ ጋፋት ቋንቋ ሞቷል። ጋፋት ተናጋሪ የለውም። አፈፍታች የለውም። የተጻፈ ሪትን የሆነ ነገር ሪከርድ የሆነ ነገር የለውም። እንደዚህ ይህንኛው ግን በጣም ብዙ ተናጋሪ ያለው ዛሬ ከሊትሬጂካል ከእንትን አልፎ ከሃይማኖታዊ ወጥቶ ኦልሬዲ ሴኩላር ነው። አሁን ብዙ ሴኩላር ወጥቷል። ስለዚህ ብዙ ተናጋሪ ያለው ቋንቋ፣ ብዙ መጻሕፍት በሱ የተጻፉ ናቸው ማለት ነው። ስለሆነ ግዕዝ ትላንትም አለ፣ ዛሬም አለ፣ ነገም ይኖራል። ከዚህ ይልቅ እንዴት አድርገን እንስጠው፣ እንዴት አድርገን እንጠቀምበት የሚለው ሌላ ጥያቄ ነው። ይህንን በሌላ ቃል እመጣበታለሁ። ስለሆነ ግዕዝን እንማር፣ ግዕዝን እንወቅ፣ ሪትን በሱ የተጻፉትን ጽሁፎች እንመርምራቸው፣ እናናግራቸው፣ መፍትሄ እናገኝባቸዋለን። መፍትሄ ከነሱ ጋር ይገኛል። መፍትሄው ከነሱ ስላለ ከነሱ ጋር መመራመርና ማጥናት የተሻለ ነገር ነው። ውዶች እያመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ኮሜንት በመስጠት ሀሳባችሁን አስቀምጡልኝ። እግዚአብሔር ይባርክልኝ። ቴንክ ዩ ቬሪ ማች